ታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትንቢቱና ምሳሌ ለመፈጸም ነው። አንቺ ዘካርያስ ምዕራፍ 9 ቁጥር 9 ላይ ያለው ትንቢት ይፈጸም ዘንድ በአህያ መቀመጡ ትህትናን ለማስተማር ነው። የሰላም ዘመን ነው ሲል አህያዎች ትሑታን ናቸው፣ ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ፣ በቀላሉ ትይዘዋለህ፣ እንደፈለክም ትይዘዋለህ። በፈለኩኝም ጊዜ የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጧል። ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልም አምላክ ነህ ሲሉ ዘንባባን አንጥፈውለታል። ዘንባባ የሰላም ምልክት ነው። የሰላም አምላክ ነህ ሲሉ ሰላማዊ ንጉሥ ነህ ሲሉ ዘንባባ አንጥፈውለታል። ዘንባባ የደስታ መገለጫ ነው። አንተ ደስ የምታሰኝ ሐዘናችንን የምታርቅ አምላክ ነህ ሲሉ ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነህ ሲሉ ዘንባባ ላውም ለብልቦ ይተዋል እንጂ ጌታም አንተ ባህሪህን የማይመረመር ነው ሲሉ ዘንባባ አንጥፈውለታል። መልካም የሆሳዕና በዓል